ta'eefi kanaaf xiqqoo ishee anaan akka kiyyaatti natti dhaga'ameera jechuudha. እንግዲህ ውድ ጓደኞቼ እንግዲህ ሄኑ ናቲ ውቤ ከነሱ ያው ታውቃላችሁ ውቤ ናቲ ኤሉ በሚዲያ እየታወቁ ናቸውና ግን ውቤን ፕራንክ ይደራረጉ ነበር። ብዙ ፕራንክ ተደራርገዋል። ከዚህ የበለጠ ፕራንክ ሊደራረጉ ይችላሉ። እኔ እንግዲህ ያው ከስራም ቢዚ ስለሆንኩኝ ያው ብዙ ሚዲያ እንትን ብዬ አልከታተልም እውነቱን ለመናገር ማለት ነው። ግን ያው አለፍ ብዬ አየዋለሁ ማለት ነው። እና እንደምታውቁ ያው ቢዚ ነው ከስራ ግሩፕ አለ ስራ አለ በጣም ቢዚ ነው። ሆኖም ሳለው ግን የሳምንት ነው አይደል እንዴ ሳምንት ሆና ሁብዬን ፕራንክ ባደረገችው ሄሉ ሁብዬን ፕራንክ ባደረገችው እውነት ለመናገር በጣም ማለት ነው እኔ በጣም ነው ያለቀስኩት። ምን እንደሆነ አላውቅም። በውስጤ በቃ ሰው እንደዚህ ምርር ብላ እየተንቀጠቀጠች እንደዚህ እጇ እግሯ ሁሉ እንዲች እየተንቀጠቀጠች ስታለቅስ እጅግ በጣም ነው በቃ ተሰምቶኝ እኔ ራሱ ከሷ ጋር አለቀስኩት ማለት ነው። ቪዲዮን አይቼ አለቀስኩት ከሷ ጋር እኔስ ቢሆን አልኩኝ ማለት እኔስ ቢሆን አሁን ለምሳሌ እስኪ በዛ ፕራንክ ላይ ያው ያላያችሁ የለም። ናቲ ሄሉ ሁብዬ የነሱን ቻናል የማታውቁ የላችሁ ታውቃላችሁ ማታውቁ ደግሞ ገብታችሁ ማየት ትችላላችሁ ማለት ነው። እውነት ለመናገር በጣም የሚያስጠላ በጣም ማለት ክብርን የሚነካ ፕራንክ ነው ያደረገቻት ማለት ነው። በጣም ክብር ሴት ልጅ ከምንም በላይ ማለት ነው ታውቃላችሁ ሴት ልጅ ምን ያህል ክብራችን ስንነካ በጣም እንደማይፈወስ የማይፈወስ ቁስል ሆኖ ውስጣችን እንደሚቀር ታውቃላችሁ። ያው ይቅር ተባባሊ ይቅር እንባባልን ይባላል። ሆኖም ሳለ ግን ውድ ጓደኞች እውነት ለመናገር ያው እኛ ይቅርታን ያስተማረ ነው እግዚአብሔር ነው። አዎ ይቅር እንባባልን። እኛ ደግሞ ሰው ነን ፍጹም አይደለንም። መላእክት አይደለንም እግዚአብሔር አይደለንም እኛ ሰው ነን ስጋ ለባሽ ነን። ስጋ ሁሉ ጊዜ በቃ ሁሉ ጊዜ ብዙ ነገር እንደሚያስብ ታውቃላችሁ። ስጋ ለብሰሽ እስካለሽው የተደረግሽውን ትረሳለሽ ማለት አይቻልም። ነፍስና ስጋሽ አብሮ ያሉ በህይወት እያለሽው ትረሳለሽ ማለት አይደለም። ግን አውቀሽ ትተዋለሽ ማለት የሆነ ነገር የተደረግሽው የበደልሽው አውቀሽ ካልተውሽው በስተቀር በህይወት እያለሽው ልትረሺ አትችይም። ግን አውቀሽ ያን ነገር አውቀሽ ነው የምታየው ማለት ነው። እናም ለማለት ፈልጌ ነው ሁብዬን እንግዲህ እንዳያችሁ እነ ሄሉ ቤት ትሄዳለች። እነ ሄሉ ቤት በሄደችው ጊዜ እንግዲህ አማች ቤት ነው ለእንግዳ ነው የመጣች። እቺ ልጅ እንግዲህ እንደምታውቁ በጣም ለትዳር ደፋ ቀና እያለች በጣም ለትዳር የምትመች ሴት እንዳሁኑ ልጆች የማትንቀጨቀጭ እውነት ለመናገር በጣም ነው የሚወዳት ማለት ውብዬ ደስ የምትል ልጅ የተረጋጋች ልጅ ናት። እና በጣም የተረጋጋች ከአለባበሷ ይው ከአነጋገሯ ይው ከሁሉ ነገሯ በጣም በቃ ረጋ ያለች እግዚአብሔር አምላክ ይባርካት በጣም ነው የሚወዳት። አብሶ እኔ አለባበሷ በጣም ነው የምወድላት። እና ጸባዋ ምኗ ሁሉ ነገር ሞጎሳዊ ሰው ናትና እንዳሁኑ ልጆች ራቆታን በቃ እብን ማለት ነው እንደኛ ሱሪ እንኳን ለብሳ አትሄድም ማለት ነው። በቃ ቀሚስ ነው የምትለብሰው ሙሉ ቀን በጣም በቃ ሰውነቷን የማይገላለጽ
ልብስ ነው የምትለብሰው። በጣም ደስ ትለኛለች። ይሄ ማለት ታዲያ እንደ ዘመኑ እንደ ጊዜው እንደዚህ ለብሶ የመሄድ ተሸፋፍኖ እንደዚህ ማለት ልክን የጠበቀ በጣም የተሸፋፈነም ሳይሆን በቃ በልክ ለብሶ የሚሄድ ሰው ፋራ ሊመስል ይችላል፣ በዚህ ዘመን ማለት ነው። ገላውን ሰውነቱን ሸፍኖ የሚሄድ ሰው እንደ ፋራ አራዶቹ ጋራ እንደ ዘመኑ አራዶቹ ጋራ እንደ ፋራ ልታይ ይቻላል። ግን ደግሞ አይደለም። በጣም በጣም አለባበሱ አንዳንድ የዘንድሮ የጊዜው አለባበሱ በጣም በጣም ለሰይጣን በር እየከፈትን ራቆታችንን እምብርታችንን ጡታችንን ውጭ አድርገን የምንሄደው ይሄ በጣም በጣም በሰው ፊትም ክብርን ያስወርዳል፣ በእግዚአብሔር ፊትም እግዚአብሔር ያዝንብናል። እውነቴን ነው የሚላችሁ። ያው መናገሬ ካልቀራ ያው ውስጤን ያለው መናገር እችላለሁ ማለት ነው። እባካችሁ ውብዬን ማለት ነው ከውብዬ የምትማረው ብዙ ነገር አለ። እቺ ልጅ ታውቃላችሁ እንደኛ ስግደት ነበረች። በቃ ስግደት ሀገር ነበረች፣ ገባች፣ መልሳ ደግሞ ወደ ትዳራው ገባች። እንግዲህ ምንም ሁብዬ እንደ ስሟ ሁብ ናትና ከልብሷ ብትሉ ከጸባዋ ብትሉ በጣም ደስ የምትል ልጅ ናት። በጣም እኔ እንዴት እንደሚወዳት እና አላቃትም። ይኸው በቪዲዮ ላይ ነው ማየት፣ በቻናል ላይ ነው ማየት። በአካል ግን አላቃትም። ግን እንደዚህ ስታየው ደስ ትላለች ልጅቷ። የዘመኑ እንደ ዘመኑ ልጆች አትንቀጨቀጭም። እና እቺ ልጅ በማይገባት የማይገባት በሷ ላይ አደረገች ማለት ነው። ሄሉ ታዲያ በዚች ልጅ ላይ ይህን በማድረጉ በጣም ተሰማኝ። እሷ ለትዳሯ ድፋ ቀና ስትል ለትዳሯ ደፋ ቀና ስትል እንግዲህ እንደምታውቁ ልጅ አፍርተዋል። ልጅ አላቸው። በጣም ደስ በሚል ሰርግ ነው የተጋቡት። ለእናንተ የምነግራቸው ምንም የለም። ለምን መሰለችው? ከኔ የበለጠ ስለምታውቁ፣ ከኔ የበለጠ እነሱን ስለምትከታተሉ ማለት ነው። እኔ ብዙ ጊዜ አልኳቸው፣ ብዙ ጊዜ ሚዲያን አልከታተልም፣ ቢዚ ነኝ እና ግን እስካወኳት ማለት ነው እስካየዋትና እስካወኳት ጸባ ብትል አለባበሷ ብትል በጣም እዛው የተረጋጋች በቃ ስርዓት ያላት ናት ውብዬ ማለት ነው። በጣም ለትዳር የምትመች ሴት፣ ከሷ ብዙ ነገር የምንማርባት እና ያላት ክብር፣ ለሰው ያላት ክብር፣ ለትዳሯ ብላ ደፋ ቀና ስትል በእንደዚህ አይነት የወረደ የተከበረችና የተወደደች ልጅ በእንደዚህ አይነት ፕራንክ በሷ ላይ መደረግ በጣም እጅግ በጣም የወረደና ክብርን የሚያስነካ ፕራንክ ነው ማለት ነው። ሄሉ ሁብዬ ላይ ያደረገችው እውነት ለመናገር በጣም ነው የተሰማኝ። ምን አለበት እንደዚህ አይነት ተደርጎስ እቺ ልጅ ደሙን ባልቅሳ እንደዚህ በቃ ሰውነታው ለስከምን ቀጠቀጥ ነው ያለቀሰችው ማለት ነው። እስቲ አስቡት እናንተ አሁን ይቅር ባይ ይቅር ተባባሉ ይባላል። ኦፍ ኮርስ እንደ እግዚአብሔር ቃልም ይቅርታ ትልቅ 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 ቦታ ነው ያለው። አዎ ይቅርታ ጥሩ ነው። ሆኖም ሳለ ግን ወገኖቼ እንዳልኳችሁ እኛ ስጋ ለባሾች ነን። በዱላ የተመታሹ ትፈወሳለሽ፣ የሆነ ቁስል ካለብሽ ትፈወሳለሽ፣ ሐኪም ቤት ሄደሽ መድኃኒት እንኳን ትወስጃለሽ፣ የሆነ ነገር ብቻ ትፈወሳለሽ አይቀርም። ግን ደግሞ በሜላስ የተመታ ሰው አውቆ ቢተው እንኳን አይፈወስም። እቺ ልጅ ስለ እውነት አሁን ለሄሉ በሷ ሰበብ እንግዲህ በጣም ቅሬታ ይኖራታል ማለት ነው። ለናቲ ቤተሰብ ሁሉ የጎዷትንም ያልጎዳትንም ለነሱ ቤተሰብ ሁሉ ቅሬታው ኖሯት በቃ ልጅቷ ካሁን በኋላ ራሷን እንደ ድሮ እኔ በሷ በኩል ሆኜ ራስሽን በሷ በኩል ሆነሽ ገምጪሽ፣ እያንዳንድሽ በሷ በኩል ሆነሽ ራስሽን በሷ በኩል ታቂተሽ ገምጪ።
አሁን ለትዳርሽ ኑሮዬ ነው ብለሽ ቤቴን አሳምራለሁ፣ ምን ጉዱሌ ለነገ ምንድን ነው፣ እንዴት ነው የምናሳድገው ልጆቻችን፣ እንዴት ነው ኑሮቻችን የምናሸንፈው፣ እንዴት ነው የምናድገው ብላ እንደዚህ ለትዳሯ ደፋ ቀና ስትል እቺ ደግሞ መታ በመካከላቸው በማይታሰብ ፍጹም በማይገናኝ ፕራንክ በሷ ላይ በማደረግ ማለት የእሷን ክብር ነካች። ሴት ልጅ በተፈጥሮ ከምንም በላይ ክብሯ እንድነካ አትፈልግም። ከምንም በላይ ክብሯ እንድትነካ አትፈልግም። ሴት ልጅ በጣም ማንከባከብ ክብር ትወዳለች። እኛ እንግዲህ ባህራችን ነው፣ ምንም ማድረግ አይቻልም። ሁሌሽንም እስኪ ከምንም በላይ ክብርሽ ስነካ እንዴት እንደሚያደርግሽ እንዴት እንደማንቀጠቅጥሽ ማለት ነው። ስለዚህ እቺ ልጅ ክብሯ ስለተነካ አለቀሰች በጣም ኢቭን ቪዲዮ ተመልሼ አልሰራም ካንተ ጋራ ቪዲዮ ተመልሼ አልሰራም። ለሄሉ ነው ያገዝከው። ምንም በቃ እንደ ጥፋተኛ አላደረጋትም። ለሷ ነው ያገዝከው። ተመልሼ ካንተ ጋር ቪዲዮ ላልሰራም እያለች ነበረች ሁብዬ ማለት ነው። ያው አያችሁ እንደሆነ ይሄ የመጨረሻ ቪዲዮ ነው። እኔ ተመልሼ ካንተ ጋር አልሰራም፣ ዩቲዩብም አልሰራም እያለች ነው። እንግዲህ ያው እንደምታውቁ እነሱ ተነጋግረው ጨርሱት ትመለሳለች፣ ትቀጥላለች ብዬ አምናለሁ። እና ሄሉ ግን በጣም ነው የሁብዬን ክብር የሚነካ ፕራንክ ያደረገቻት ማለት ነው። ብዙ ፕራንክ ተደራርገዋል። ብዙ ከዚህ ያለፈ ቢደራረጉም ሌላ ወንድ እንደያዘችው ሁብዬ ሌላ ወንድ ደግሞ ሌላ ወንድን በናቲ ላይ በቃ እንደተጀናጀነች የሚባለው የጊዜ ቋንቋ እንደዚህ ነው። እና እንደዚህ ነው። እንደዚህ አስመስላ እሷ እንግዲህ ሱቅ የሆነ ነገር ለመግዛት ስትወጣ ተከትላ ወጣች ምናምን ከሱ ጋር ኬት ቁቲሽ ምናምን ብላ አስመስላ እንግዲህ እሷ የሆነ ነገር ገዝታ ስትመጣ ተደባረቡና ሶስት ሴቶች ሆኑ ቁጭ ብለው ጠበቋት። እንግዲህ ከአፋቸው የሚወጣ ምናምን በቃ ታልቅሳለሽ፣ አስመስለሽ ታልቅሳለሽ ምናምን እያለችውላ እንትን ታደርጋለች ማለት ነው። እና በዛ ነገር እሷ የሆነች ነገር ለመግዛት ሱቅ ወጣች። እሷ ስትመለስ እነሱ ቪዲዮቸውን ምናቸውን አዘጋጅቶ እንትን ብለውታል። ያው ድግሱ ሀሳቡ በፊት ነው እና የደገሱላት በፊት ነው እና ያቀዱላት። እና እንግዲህ እሷ በቃ ደፋ ቀና የምትለው ለትዳረዋ ለሀላማ ሆነውና እንደዚህ አይነት ነገር ያላሰበችው የማይገናኝ ጭራሽ የማይገናኝ ፕራንክ ሁብዬ ላይ ያደርጋለች ማለት ነው። ሄሉ ሌላ ወንድ እሱ ላይ እንደምትጀነጅን ወር ደግሞ ከሌላ ወንድ ጋራ የሆነ ሀሳብ እንዳላት አስመስላ ፕራንክ ያደረገችለት ማለት ነው ሁብዬን ማለት ነው። እና አይነን ክፈት ወንድሜ አይደለ ላንተ ብዬ አይደል እንደምናገረው ሁላ እስከምትል ማለት ነውና እባካችሁ ትዳር መካከል በእንደዚህ አይነት ፕራንክ ያደረጋችሁ ያላችሁ በእንደዚህ አይነት ፕራንክ እንደዚህ የወረደ ክብርን የሚነካ አታደርጉት። የእውነቴን ነው የምላችሁ። እቺ ልጅ ፍጹም በአፏ እቅር ልትል ተመልሳም ከነሱ ጋር መኖር ትችላለች። ግን ውስጣ ግን አይፈወስም። እርግጠኛ ነኝ ውስጣ አይፈወስም ማለት ነው። እና ብዙ ኮመንት ተጽፎላታል፣ ብዙ ኮመንት ማለት ነው። እና ሄሉ እንደምታውቁ በጣም እኔ እንጃ የሚደብር ፕራንክ ነው የምትሰራ። ያው ሰው በቃ ስራ እስከሆነ ሚዲያ እስከሆነ ብሎ ነው የሚሰራ። ግን እኔ እንጃ እኔ ግን በጣም ተሰምቶኛል ማለት ነው። እና እዚህ ጋር የሚላችሁ ነገር የማይሆን ነገር በጣም ክብሬን የሚነካ ያውም ትዳር ውስጥ መካከል ገብቶ እንደዚህ አይነት ክብሬን የሚነካ የወረደ የማይገናኝ የማይተሳሰብ ፕራንክ መደረጉ እባካችሁ ተቆጡ። እውነቴን ነው የምላችሁ እላችኋለሁ። ውድ ወገኖቼ ሆይ ስለ ሁብዬ
ሄሉ ሁብዬን ፕራንክ ባደረገችው ላይ የተሰማኝን ትንሽ እኔም ለመናገር ነው የመጣሁትና እግዚአብሔር አምላክ ያክብራችሁ፣ አከብራችሁ፣ አዳምጣችሁ እናንተ ደግሞ ሀሳባችሁን ስጡት። ከእንደዚህ አይነት ፕራንክ ተቆጠቡላችኋለሁ። ተባረኩልኝ። ወዳችኋለሁ፣ አከብራችኋለሁ። ውድ ጓደኞቼ ስህተት ካለኝ በኮመንታችሁ አርሙኝ፣ መልሱኝ እና ሴት ልጅ ሆይ እያንዳንድሽ ማለት ነው አንቺ ብትሆኚ ክብርሽ እንደዚህ ሲናካ አንቺ ለትዳርሽ ደፋ ቀና ስቲ ግን የማይታሰብ ነገር አንቺ አስቤሹ አልሚሹ በህይወትሽ የማታቂ ነገር ባንቺ ትዳርሽ መካከል ሲገባ እና ስታሰብ ምን ያህል እንደምሰማ እያንዳንድሽ አስቢበት። ባለትዳርም ባንሆን ግን በቃ ሰው እስከሆነን የሆነ ነገር ልንረዳ እንችላለን ማለት ነው። እና ሀሳቤን እዚህ ላይ ቋጫለሁ። ስላዳመጣችሁን ተባረኩልኝ። ሀሳባችሁን ደግሞ በኮመንት ግለጹልኝ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ ተመልሰን እስከምንገናኝ እግዚአብሔር አምላክ ሰላማችሁን ብዝት ያደርግላችሁ። ሰላም ሁኑልኝ። ወዳችኋለሁ።